baba. Satu. Kuma. Agana barreto so. Amawa tasa nana. Bomba. Yo tuma. Usanaya. Tura la la ba. Mama. Satu. Kuma. Bomba. Yo tuma. Usanaya.
እኔ ተስተካከለኝ እንደዛለሁ ዛበሱም የሚያውቅ የሚያደራ ይሰራል ሲባል ህልም ነው መሰለኝ። ምክንያቱም ወረታ በላ እንደዚህ ይሰራል ማለት ነው። የሚሰራውን ሰው እናገኛለን ብለን አስበን አናውቅም። አዲስ ነገር ነው ዛሬ ለሆነ ሙጫችን ሲሆን ሳይሆን ተግባራዊ ሆኖ እንጀራል በኋላ በዛ ወርነቱ አይቼ ነው ይሄዳል ማለት በጣም ነው የተሳለ እና እግዚአብሔር ሁላችሁንም ተጠቃችሁ ሁላችሁንም እዚህ ያላችሁ እንደምታገኙት አዲስ አበባ ያለው አስተሳሰብ ዘመን እነሱ ለዓለም ሁላችሁም ይዛቀጥላችሁ። ለምንድን ነው አሁን ለምን እንደተነሳው መሳፈሮች እንደተነሳው የትምህርት ቤት ነው ማለት ነው። አሁን እዚህ ክፍል እንዛብነን አቆምሰን ነው የምንገባው። ወደታች እየወረደ እና ልጆቻችን ማለት ነው የሚስተፈናው ነው እሱሰነ ነው ማለት እኔ አንዳንድ ጊዜ ራሴን ጠይቃለሁ። የግል ትምህርት ቤቶች ደረጃ አላሟላችሁም ብለው ይዘጋሉ። ለምንድን ነው ደረጃ ሳሟል ሲሉ ለምን አይዘጉም? እነዚህ ትምህርት ቤት ደግሞ ቢዘጉ ህፃናት መራዊ ነው ማመስገን የምፈልገው የትምህርት ቤቱ ማህበረሰብ፣ መምህራን፣ አጠቃላይ ወላጆችን ቢሆን ያሉ አቀባበል በጣም ጥሩ ነበር። ግን የወላጆች ስልጠና መሰጠንበት ጊዜ ደስተኞች ነበሩ። ዘክቴሩ ምናምን ሰጠናል። ኮቪድ በጣም ደስተኞች ነበሩ። እንዴት ልጅን ማሳደግ ልጅ ከትምህርት ቤት ብቻ አይደለም እውቀት የሚያገኘው ከትምህርት ቤት ብቻ አይደለም ጥሩ ስነ ምግባርና በአእምሮ ሊበለጸግ ሊያደግ የሚችለውና ከትምህርት ቤቱ ውጭም ወላጆች ምቹ ሁኔታ ለልጆች መፍጠር አለባቸው። ትምህርት ቤት ውስጥና ከትምህርት ቤት ውጭ ያለው ሁለቱ መስተጋብር ጥሩ ሲሆን ነው ልጆች መማር ማደግ መጎልመስ በአእምሮ የሚችሉ በሚለው ሳሌ ስታስተምር ለዛውም ደግሞ አገር በቀል መርዋ እንደዚህ አንዱ ነገራቸው የሚችለው እያንዳንዱ ነገር ይሄ አገር በቀል በሆነ ነገር እናስተምራቸው ነው። በጣም እኔ ደስ ያለኝ እሱ ነው። እኛ አሁን ተምረን ውጤታማ ያልሆን ነው አገር መቀየር ያልቻል ነው የሌላን ሀገር ሳይንስ ወይም እንትን እንላለን ሳንለውጥ ቀረናል። እሷ ደግሞ በሚያዩት በባህላቸው በካልቸራቸው ባለው ማቴሪያል ስንት እኮ ገዝቻለሁ ነገራት ጀበናን ገዝቻለሁ የገዛኋቸው መዘረዝባቸው ሸክላ ገዝቻለሁ ይሄ ስፌት ነገር ገዝቻለሁ ውስጥ ላይ የምናያቸው እያንዳንዱ አቀን ሁሉ ይህ ሁሉ ኢቭን ያቺ ጀበና ስንገዛ ወይም የሆነ ነገር ስንገዛ ልጆችን ከየት ነው የተሰራው ብለው ጠይቋቸው። መጀመሪያ የአፈር ይቆፈራል፣ ከዛ ይቦካል፣ ከዛ ደግሞ እንደዚህ ይሰራና ይጠበሳል። ከተጠበሰ በኋላ እንደዚህ ይሸክላው እንዴት ነው ሌላውን በዚህ መልኩ እንዲማሩና እውቀት እንዲያገኙ ታሪክ ለምን በራሱ ነው የተጎረጎራል። ወጥ የሆነ ታሪክ ለምን ግል ላይ ብትሄጂ በራሳቸው ስታንዳርድ በራሳቸው ያወጣሉ። መንግስት ያለበት ሀገር ሁሉ ሰማ ይመስል እንደምስ እዚህ ጋር ብትመጪ ተገባቸው ልክ በራሳቸው ነው ወጥ የሆነ ታሪክ ለምን ይሄ ደግሞ ያመጣን ለስኮር ግን እየተቸገረ ነው። ህፃናትን በኩል እድሜ በኩል ስታተስ እኩል የሆነ እውቀት ይዘው እንዲወጡ እየኮተኮተን እያሳደግናቸው አይደለም። ባይታንስ ብር ያላቸው ሰዎች የተሻለ ነገር እንዲህ ደግሞ በኑሮ ዝቅተኛ የሆነ የኑሮ ውድነት እያንገበገበ ያለው ትውልድ ደግሞ እዚህ መጥቶ ሌላ አይነት ነገ እኩል ኮምፒውተር ስትይው ያው መጨረሻ የሚፈጠረውን ነገር እያየን ነው። እና ወጥ የሆነ ታሪክ ለሚቀረጽ ተጀምሯል። በእርግጥ እሱ ጋር የእናንተ አስተዋጽኦ እንዲኖርበት ለነዚህ ህፃናት ለነዚህ አሁን ምታያቸው የዳዳ ናቸው። ዶክተር ይንገርሽ ወደ 400 በኤስኦኤስ የሚረዳለን እንገርሽ 121 ተማሪ ወላጁን ያጣል። 7ቱ ሁለቱንም ወላጅ ያጣል። ሌሎቹ ደግሞ በአብዛኛው አባቶቻቸውን ያጡ። አንደኛ እዚህ ትምህርት ቤት በጣም የግል ትምህርት ቤቶች ባህር ዳር ውስጥ አሉ የሚባሉት ወደ 10 ምናምን አካባቢ የሚቆጠሩት የኃይሌ ትምህርት ቤት አለ። የሶስት ጀርባችን ካቶሊክ አለ፣ በርዳር አካዳሚ አለ፣ አቡነ ገብርኤል አሉ የሚባሉ የግል ትምህርት ቤቶች እዚህ ነው እና የትምህርት ቤት ከዚህ ቀደም ተጨምቆ ተለይቶ የዝቅተኛ ማህበረሰብ ብቻ የሚማሩበት ትምህርት ቤት ነው። አንዱ እሱ ነው። ሁለተኛው ከብዙ ወረዳዎች ከብዙ በክልሉ ካሉ ከብዙ ወረዳዎች መካከል ሰፊ ቁጥር ያለው ሰው ያለ ቅድም ሱፐርቫይዘሩ እንዳለው መደበኛ ወደ 616 አካባቢ ተማሪዎች አሉ። ወደ 50 ራሱን የቻለ የአእምሮ እድገት ስልጠና እዚህ ያሉ
ራሱ ዩኒት የሚማሩት ወደ 55 አሉና ከአንደኛ እስከ 8ኛ ክፍል ያሉ መደበኛ ተማሪ ወደ 3396 አካባቢ ተማሪ አለ። በመቶ ፕሮግራም ደግሞ 500 ተማሪ ነው ያለው። በአጠቃላይ 4450 አካባቢ ተማሪ ነው ያለው። ወደ 105 መምህራን አሉ እና በአጠቃላይ ምን ለማለት ፈልጌ ነው እዚህ ትምህርት ቤት እንግዲህ ስትአግዝ ስለዚህ ይህን ሁሉ ህዝብ የምታግዝ ፕሮጀክት ስለሆነ በጣም ያንቺም ጥሩ ነው። ለእኛም ደግሞ ዝቅተኛውን የህብረተሰብ ክፍል ለይተሽ እየረዳች ስለሆነ በጣም እናመሰግናለን። አሁን እንዲሁ ይሁላ ሰው ይሁላ ተማሪ ወደ ጊዜ ነው ትምህርት ቤቱ እያደገ አብሮኝ ያለው እያደገ እየተለወጠ ሲመጣ የሰው ኃይላችን እየጨመረ ትምህርት ቤት እየወጣ ወደዚህ እየመጣ ነው ይሄ አሁን ይሄ የትምህርት ቤት የቅድመ መደበኛው ይሄ የአንቺ ፕሮጀክት እየሰራ ያየ ሰው ማን እንዳለ 200 ሰው ይመጣል ቢያንስ ብዙ ለመውሰድ ይህን እያየ እድገቱን እያየ ለውጡን እያየ የተሻለ ትምህርት ቤት እየሆነ መምጣቱን ነው። ይችን እንቅስቃሴ በማየት ነው ያንቺን እንቅስቃሴ በማየት እንጂ ይህን ያህል 600 ምናምን ተማሪ የመጣ ከግል ትምህርት ቤት ነው የመጣው። አብዛኛው ተማሪ ዘንድሮ የመጣው ከግል ትምህርት ቤት ነው። ምክንያት ያንቺ ፕሮጀክት ነው። ትምህርት ቤቱ እየተለወጠ ነው፣ እያደገ ነው፣ መምህራን እየሰለጠኑ ነው በሚል ህሳቤ ነው ይህን ያህል ተማሪ እየመጣ ይመጣ። እኛ ደግሞ የመንግስት ትምህርት ቤት ስለሆነ አቅማችን በፈቀደ መልኩ እየሰራን የምንችለውን እያደረግን መቀበል ነው እንጂ አንተቀበሉም ትማሩ ብሎ ትምህርት መከልከል ህፃናትን ትንሽ ስለሚያስቸግረን ዝም ብለን ልጆችን ከቤት ከሚውሉ እያለ ነው እየተቀበል እስከነ ችግሩ እየሰራን ያለና ይህንን ለመቅረፍ እየታገልሽ ነው፣ እየሰራሽ ነው። አርአያ ሆነሻል። አርአያውን መሆን ሳይሆን በአጠቃላይ የኛ የዚህ ትምህርት ቤት የማይመጣ እንግዲህ አሁን ባለፈው በሺዎች ብዙ ሰዎች የሚቆጠሩ ዝለዚህ ተሰብስበው ስራሽን ገልጸናል። በአካል ባላውቅሽም ስራሽን ገልጸናል። ሰው ጠዋት ማታ ያየዋል፣ ያመሰግናል። ባለፈው ትምህርት ሚኒስቴር በሙሉ መጥቶ ነበር፣ ገንዘብ ሚኒስቴር መጥቶ ነበር፣ የእንግሊዝ ኤምባሲ መጣ ነበር፣ የፊንላንድ ኤምባሲ መጥቶ ነበር። በጣም በርካታ የክልሉ አሉ የሌሉ የሚባል የትምህርት መጥቶ ነበር፣ አይተዋል። እኛ ደግሞ የመጣውን እያንዳንዱ ነገር እንገልጻለን። ስራሽን በአካል መማራው ቆንጆ ኢትዮጵያ የሆነች ዶክተር አለች፣ እሷ ናት እያረግሽ የምታግዝ። በተለይ መምህራንን ስልጠና እና ይህንን እናንተ ናችሁ እንደዚህ ያደርጋችሁ እንዴት ምናምን ብለው ስለሚጠይቁ ስራሽን የምታደርጊልን አስተዋጽኦ ለሚመለከታቸው በየጊዜው እያሳወቅን ነው ያለው እና አንዱና ትልቁ ነገር አሁን ለዚህ ሁላ ተማሪ አሁን መምጣት የአንቺ ፕሮጀክት እዚህ ላይ የሚሰራው ነገር አርአያ መሆን አንዱ ተማሪ ወደ ከፍተኛ ከግል ክፍያው ተጨማሪ ምቾቱም ስላለው ትምህርት ቤቱ ከፍተኛ የሰው ፍላጎት እየጨመረ መጥቷል። የቅድመ መደበኛውን መምህራን ክፍተት ቀርቶ እኛም በአመራር ደረጃ ላይ ያለንን ወላጆችንም በየወሩ የተለያዩ ስልጠናዎችን ለህፃናት ምን አይነት ስልጠና እንደሚያስፈልግ ልጆችን እንዴት ማስተማር እንዳለብን ያው ወላጆች ስላላችሁ የተሰሩ ስራዎችን መጨረሻ ላይም ክፍላቸው ላይ እንገባለን። ይሄ በሙሉ የምታዩቸው ወንበሩ፣ ሸልፉ፣ መጫወቻው እዛ ላይ ራሱ ሰርቶ ማሳያ ያስቆፍረን ነበር። ማተላቀረ ነው እንጂ እዛም ጎጆ ሙሉ ከበዛ ባላለው የልቻሉድ ኤዱኬሽን ኢትዮጵያ ሲቪል መሀንዲስ ነኝ። ያው በሲቪል ኢንጂነር ወይም የመጀመሪያ ዲግሪ ያለኝ ማለት ነው። እንግዲህ ኢትዮጵያ ውስጥ የትምህርት ተደራሽነት በጣም አናሳ ነው። በተለይ በገጠሩ የሀገራችን ክፍል ምንም አይነት የቅድመ መደበኛ ትምህርት የለም። ከተማ ላይ ቢሆኑ አቅም ያላቸው ሰዎች ናቸው ልጆቻቸውን እያስተማሩ ያሉት እና አቅም የሌላቸውን የማህበረሰብ ክፍሎች እነሱን ልጆቻቸው የትምህርት እድል እንዲያገኙ ለማድረግ የተቋቋመ ድርጅት የምንገኘው። በአጋጣሚ ኢንተርቪው የማደርግህ አንተ ሰርተህ ለአገልግሎት ክፍት እና ዝግጁ ባደረግከው ክላስ ውስጥ እንደመሆኑ መጠን እዚህ ክላስ ላይ ያሉ መሰረታዊ የምትላቸው የአሰራር ጥበቡ ምናምን ገለጻ የምትሰጠው ነገር ነው። ሴሊንጉ በቀርከሃ ላይ የተሰራ ይሄ ቀርከሃ
ብዙ ጥቅም አለ። በቀርከሃ መሰራቱ አንደኛ ለብዙ ጊዜ ከሌሎች እንግዲህ ከፕላስቲክ ሴል ከምንጠቀመው ወይም ፋርኒስ ከምንጠቀመው ብዙ ጊዜ መቆየት እድል ይኖረዋል። ከወይዘር ጋር በጣም ተስማሚ ነው። ለሚኖሩት ወይም ለሚቀመጡት ህፃናት እንዲሁም ሌላ ሰው ተስማሚ የሆነ የአየር ንብረት እንዲኖረው ያደርጋል። ሌላው ደግሞ የአካባቢ ማቴሪያል ስለሆነ ከኮስት አንጻር የተሻለ ነው። ከሳስቴኔቢሊቲ ጋር ካያያዝ ነው እንግዲህ ከአየር ንብረት መዛባት ካያያዝ ነው ደግሞ እሱን የአየር ንብረት መዛባትን ለመቀነስ ትልቅ ጠቀሜታ አለ። ያው ድርጅታችንም ከሳስቴኔቢሊቲ ጋር አብሮ ስለሚሰራ እሱን ታሳቢ አድርጎ ስለሚሰራ ለዚያ ጥቅም ይሰጣል። ሌላው ሃይድራፎር ደግሞ ከብዙ አፈርና ከትንሽ ሲሚንቶ የተሰራ ይህም የአካባቢያችን ማቴሪያል ነው። ሌላም እኛም በራሳችን የምንሰራው አለ አዶቤ መድ ብሎክ የሚባል እሱም ተመሳሳይ እንደዚህ ነው። ጥሩ። ኤርሊ ቻይልድሁድ ኤዱኬሽን ኢን ኢትዮጵያ ለሀገራችን ብሎም አንተ ባለበት በዚህ ሳይት ለማህበረሰባችን የሰጠው ጠቀሜታ በተለያዩ ሁኔታዎች ሊሆን ይችላል። ለአካባቢው ማህበረሰብ፣ ለትምህርት ማህበረሰቡ ሊሆን ይችላል። እንዲሁም አጠቃላይ አንተ በምታውቀው ዘርዘር አድርገህ የሚሰጠውን ጠቀሜታና እየሰጠ ያለውን ነገር እስኪ ልትነግረኝ ትችላለህ? እንግዲህ ኤርሊ ቻይልድሁድ ኤዱኬሽን ኢትዮጵያ አንደኛ ለስራ ወጣቶች የስራ እድል በመፍጠር እኔንም ጨምሮ ለምሳሌ ምሳሌ አድርጌ ብጠቅስልህ ከወሎ ዩኒቨርሲቲ ኮምቦልቻ ሳይንስና ቴክኖሎጂ ተመርቄ እንደወጣው ስራ መፈለጉ በጣም አድካሚ ነበር። እንግዲህ እኔን የመሰሉ ልጆች ስራ በመፈለግ ያው ብዙ ጊዜያችን እናጠፋ ነበር። እንደ ድል ሆኖ እኔ ወደዚህ ድርጅት ገባሁ። እስካሁን ድረስ ስራ ያላገኙ ከኔ ጋር የተመረቁ ከኔ በፊት ያሉ ልጆች አሉ እና ኤርሊ ቻይልድሁድ በስራ ፈጠራ ለብዙ ወጣቶች እኔንና መሰል ለእኔ አይነት ተመርቀው ከዩኒቨርሲቲ ከኮሌጅ ለነሱ የስራ እድል ፈጥሯል። ሌላው ደግሞ በአካባቢው ላለው ማህበረሰብ እንግዲህ በቋሚም ሆነ በጊዜያዊ የስራ እድል ለምሳሌ በዘበኛ ቅጥር፣ በጊዜያዊ ሰራተኛ የቀን ሰራተኞችን እንግዲህ ኮንስትራክሽን ነው የሚሰራው። በዚያ ራሳቸውን ስራ በመስራት ራሳቸውን እንደተዳደሩ በማድረግ ለሀገር ጠቅሟል። ሌላው ደግሞ እንግዲህ እንደምታየው የምንሰራቸው ስራዎች በሀገር ውስጥ ማቴሪያል ነው። ይህ ደግሞ ምንድነው የአካባቢያችን ማህበረሰብ በእንደነዚህ አይነት ማቴሪያሎች ስራዎችን መስራት እንደምንችል እንዲያው ቴክኖሎጂ ትራንስፈር አድርገናል ማለት ነው። ማለት ኖሎጂ ትራንስፈር አድርገናል ከእውቀት አንጻር በእንደዚህ አይነት ማቴሪያል መስራት እንደሚቻል የአካባቢያችን ማህበረሰብ እንዲመለከት እንዲያይ ራሱን ለዚያ ነገር ዝግጁ እንዲያደርግ በር ከፍቷል።